ሰላም እንዴት ናችሁ? ይህ የተለያዩ ስፖርታዊ ኮንተንቶች የሚለቀቁበት የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም እንግዲህ አዲስ ፕሮግራም ይዘን መተናል። በዛሬው ፕሮግራም ደግሞ እጅግ በጣም ተጠባቂ ከነበረውና የዋንጫውን አቅጣጫ ሊወስን ይችላል ተብሎ ታስቦ የነበረው ኦፍኮርስ ገና 21ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ነው፣ ግን ደግሞ በብዙ ዲሳይድ የማድረግ ወይ ደግሞ ፍንጮችን የማሳየት የመስጠት አቅም ያለው ጨዋታ ነው ተብሎ የነበረው አርሰናል ከሊቨርፑል ጋር ያደረጉት የ21ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በኤሚሬትስ ስታዲየም የተደረገው ጨዋታ በ0-0 ውጤት እንግዲህ ተጠናቋል። ከዚህ ጨዋታ በኋላ እንግዲህ የተፈጠሩ ነገሮችና መነሳት ያለባቸውን ፖይንቶች ለማንሳት እንሞክራለን። ከነዛም ፖይንቶች መካከል ውጤቱ ከምን አንጻር ይታያል? ላይክ ጥሩ ነው ወይንስ መጥፎ ውጤት ነው? ላይክ የነጥብ ልዩነታቸው አሁን ላይ 6 ነጥብ እንደሆነ ይታወቃል። ከሲቲም ጋር እንደዚሁም ደግሞ ከአስቶን ቪላም ጋር ሁለተኛና ሶስተኛ ላይ ካሉት ከሲቲና ከአስቶን ቪላ ጋር ያለው የነጥብ ልዩነት ከአርሰናል ጋር ወደ 6 ሆኗል ማለት ነውና ይህንን ጨዋታ አርሰናል አሸንፎ ቢሆን ኖሮ ሙሉ 3 ነጥብ ቢሆን ኖሮ አግኝቶ የነበረው 8 ነጥብ ነበር ይሆን የነበረውና አሁን ላይ ግን 6 ነጥብ ነው የሆነው። ሶ ይሄ ነገር እንዴት ይታያል? ላይክ ጥሩ ነው ወይንስ መጥፎ ነው የሚለውን ነገር ሰፋ አድርገን ለማየት እንሞክራለን። ያው የተለያዩ ነገሮች አሉ። ለምሳሌ 11 ጨዋታዎችን በሜዳው አርሰናል ያሸነፈበት አጋጣሚ አለ፣ በሜዳው አልተቻለም እና ስለዚህም ጉዳዮች ለማንሳት የምንሞክርበት ሁኔታ ይኖራል። ከዛ ውጪ ገብርኤል ጄሱስ ላይ የተነሳ ቅሬታ ወይንም ደግሞ ጥያቄ አለ። ገብርኤል ጄሱስ ላይ ብቻ አይደለም፣ ራሱ ቪክቶር ዮኬሬስ ላይ ተመሳሳይ ነገር ተነስቷልና ስለዛም ጉዳይ እንግዲህ ለማንሳት ወይንም ደግሞ ለመወያየት እንሞክራለን። ከዛ ውጪ አርሰናል ሴት ፒስ ላይ ያለው አቅም ያለው ችሎታ ይታወቃልና ምናልባት ይሄ ችሎታቸው ወይ ደግሞ ይሄ አቅማቸው በተወሰነ መልኩ አስንፏቸው ይሆን ወይ ደግሞ የሆነ ሳይድ ኢፌክት ይኖረው ይሆን ወይ የሚለውን ነገር ለማየት እንሞክራለን። ከዛ ውጪ አርቴታ ላይ ቢጫ ካርድ የተሰጠበት አጋጣሚ አለ። ያ ቢጫ ካርድ ታዲያ ለመጀመሪያ ጊዜ አይደለም ኢንሲደንቱ የተፈጠረው። ከዚህ በፊት በጣም በተደጋጋሚ ማለት ይቻላል በየሚዲያው ላይ ይሄ ነገር ደግሞ ደጋግሞ ሲወራ ነበር ወይ ደግሞ ይሄ ፉቴጅ ሲመላለስ ነበርና ያ ችግር ምንድን ነው? አርቴታ ቢጫ ካርድ እንዳይ ያደረገው ችግርና ከዚህ በፊት ተደጋግሞ እንዲታይ ያደረገው ችግር ምንድን ነው የሚለውን ነገር ጨምሮ ስለተለያዩ ጉዳዮች ለማንሳት እንሞክራለን። ከእናንተ የሚጠበቀው ታዲያ እስከ ፕሮግራማችን ፍጻሜ ድረስ መቆየት ብቻ። አርሰናል እንግዲህ ማንቸስተር ሲቲ ነጥብ መጣሉን ተከትሎ እንደሚታወቀው ማንቸስተር ሲቲ ተከታታይ ጨዋታዎችን ነጥብ የጣለበትን አጋጣሚ ነበር ተመልክተን የነበረው። አሁንም አርሰናል ጨዋታውን ከማድረጉ በፊት እንግዲህ በተደረገ 21ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ከብራይተን ኤንድ ሆቭ አልቢየን ጋር የነበረውን ጨዋታ በአቻ ውጤት ያጠናቀቀው ሲቲ አርሰናል ከዛ በኋላ እንግዲህ እድሉን ይጠቀምበታል ወይንም ደግሞ ይህንን አጋጣሚ ተጠቅሞ ወደ 8 ነጥብ ያሰፈዋል። ይሄ ማለት ኦፍኮርስ ዘሞስት ሴፍ ነገር ነው ብሎ መናገር ያስቸግራል፣ ግን አትሊስት ወደዛ የሚጠጋበት ላይክ ነገሩን ከፍ የሚያደርግበት የነጥብ ልዩነታቸው ከፍ አለ ማለት በዛም አለ በዚህ ቤዚክ ነገር ይመስለኛል አይደለ? የማሸነፍ ቻንሱ ወይ ደግሞ የማሸነፍ እድሉ ከፍ ይላል የሚለው ነገር ቤዚክ ነገር ይመስለኛል። ሶ ያንን የማሸነፍ ቻንስ ከፍ ለማድረግ በሚል ይሄ ጨዋታ በብዙ ሲጠበቅ ነበር። ራሱ ሚኬል አርቴታ ራሱ ሳይቀር ምናስተላልፈው ስቴትመንት ይኖራል ብሎ ተናግሮ ነበርና ከዚህ በፊትም ደግሞ ለምሳሌ ከአስቶን ቪላ ጋር ሊሆን ይችላል፣ ከበርንሞዝ ጋር ሊሆን ይችላል ጨዋታዎችን እየተበቀለ የነበረበት አጋጣሚ ስለነበረ ይሄኛውም እንግዲህ በፕሪሚየር ሊጉ የመጀመሪያ ሽንፈቱን እንዲያስተናግድ ያደረገው ቡድን ነበርና ያንን ቡድን ሊበቀሉ ይችላል የሚል ሐሳቦች ነበሩ። ሶ ከነሱ ነገሮች አንጻር ከአርሰናል ብዙ ነገር ነበር ኤክስፔክት ሲደረግ የነበረው። ያው በዛም አለ በዚህ ግን ነጥብ ተጋርተው ወጥተዋል። ቅድም እንዳልኳችሁ የነጥብ ልዩነታቸው ወደ 6 ከፍ ያለበትን አጋጣሚ ነው እየተመለከትን የምንገኘውና ምናልባት አርሰናል ከሊቨርፑል ጋር ያደረጉት ጨዋታ ውጤቱን ተነጋግረንበታልና እንዴት ነው ውጤቱ ጥሩ ነው ወይንስ መጥፎ ነው የሚለውን ነገር ለማየት እንሞክራለን። ለምሳሌ ከየትኛውን ጀምር? ከጥሩ ነው ከሚለው ወይ ደግሞ ጥሩ ነው ከሚሉት ሳይድ በምንጀምርበት ሰዓት ላይ ይሄን ያህል እንደዚህ የሚያደርግ ነገር አይደለም ማለት አርሰናል ኦፍኮርስ 8 ነጥብ ቢያደርግ ጥሩ ነበር ይሆን የነበረው፣ ግን የሊጉ የመጨረሻ ስቴጅ አይደለም። ኢቭን ማርች ላይ አካባቢ ወደ አፕሪል አካባቢ ነው በቃ ትክክለኛው የዋንጫው ቡድን ወይ ደግሞ ማን ሊሆን ይችላል የሚለውን ነገር ለማረጋገጥ ለማወቅ ትክክለኛው ሰዓት እሱ ይመስለኛል አይደለ? አንድ የሊቨርፑል የቀድሞ ተጫዋች ባቤል የሚባለው የሊቨርፑል የቀድሞ ተጫዋች ስለዚህ ጉዳይ በሚጠየቅበት ሰዓት ላይ ማርች ላይ ጠይቁኝ ብሎ ነበር መልሶ የነበረው። አሁን ከዚህ ጨዋታ በኋላ በቢን ስፖርት በነበረ የፖስት ማች አናሊሲስ ላይ ተመሳሳይ ነገር ነበር ብሎ የነበረው።
ሶ ማርች ላይ እስከሆነ ድረስ የሚወሰነው ወይ ደግሞ ወሳኙ ምዕራፍ ወደ መጨረሻው አካባቢ ላይ እስከሆነ ድረስ አርሰናል አሁን ባሉት በዚህ ሰዓት ላይ ነጥብ ቢጥል ወይንም ደግሞ ብቸኛ አጋጣሚም ደግሞ አይደለም እንዴ ላይክ ሲቲ ከዚህ በኋላ ነጥብ አይጥልም ብሎ መናገር እኮ ትክክል ነው ብዬ አላስብም። ነጥብ ሊጥልበት የሚችልበት ብዙ አማራጭ አለ፣ ብዙ ጨዋታዎች አሉ፣ ትልልቅ ጨዋታዎች። ኢቭን ሌላውን ተውትና አርሰናል ከራሱ ጋር የሚጫወትበት እድል አለ። ለምሳሌ አርሰናልና ሲቲ የሚገናኙበት እድል አለ። ምክንያቱም አንድ ጊዜ ብቻ ነው እስካሁን ድረስ የተገናኙት። ስለዚህ ከዚህ በኋላ የመገናኘት ቻንስ አላቸው ማለት ነው። ሶ ይሄም ራሱን የቻለ አርሰናል እድሉን በራሱ እንዲወስን የሚያደርግ እድል ነው። ስለዚህ ሁሉ ነገር እንደጨለመ በቃ ሁሉ ነገር እንዳበቃለት ከዚህ በኋላ በቃ ምንም የለም የሚያስብልም አይደለም። አሸንፎ ቢሆን ኖሮም ደግሞ በቃ ዋንጫውን በልቶታል ብሎ መናገርም ማለት አይደለም። ግን አንዳንድ ጊዜ እነዚህ አይነት ጨዋታዎች ከውጤታቸውም በላይ ወይንም ደግሞ ይሄ ከመጨረሻ ሪዛልታቸውም በላይ የሚያስተላልፉት መልእክት ብዙ ጊዜ ቫልዩ ሲኖረው እንመለከታለን በአንዳንድ አጋጣሚዎች ማለት ነው። ያ ማለት ምን ማለት ነው? ልክ አርሰናል ይሄንን አጋጣሚ ተጠቀመ ማለት ሲቲ ቀድሞ ነጥብ ጥሏል ቀድሞ። ስለዚህ ተስፋ እንዲቆርጥ ሊያደርገው ይችላል። ሲቲ ላይ የሆነ አይነት የሳይኮሎጂካል ፕሬሸር እንዲፈጠር ያደርጋል። ያው ሁለተኛ ላይ ያለው እንደሚታወቀው አስቶን ቪላም አለ ሁለተኛ ላይ፣ ግን ያው ሞር ጠንካራ ተፎካካሪ ወይ ደግሞ ተገዳዳሪ ሊሆን የሚችለው ሲቲ ነው ተብሎ ነው የሚገመተውና ሲቲን እንደሱ አይነት ጫና ሊፈጥር ይችላል። ለራሱ ደግሞ ለአርሰናል ደግሞ የሚፈጥረው ራሱን የቻለ ትልቅ ሳይኮሎጂካል ኢምፓክት አለ ተብሎ ይታሰባል። ለዛ ነው ሮይኪን ከዚህ ጨዋታ በኋላ የተናገረው ነገር ስለ አርሰናሉ ጨዋታ ምንድነው? አርሰናል ከሊቨርፑል ጋር የተደረገው በአቻ ውጤት የተጠናቀቀው ጨዋታ ላይ አርሰናሎች የፈሩ ይመስላሉ። ላይክ እድላቸውን ለመጠቀም አሁን የኛው እድል ነው። እንደሚታወቀው ሲቲ ተከታታይ ጨዋታዎችን ነው ነጥብ የጣለው። በሜዳው ነበር ከብራይተን ጋር ተጫውቶ የነበረው። ነጥብ መጣሉ ብዙም ኤክስፔክት የሚደረግ ነገር አልነበረም። በተለይ ደግሞ ከአገኟቸው አጋጣሚዎች ከድሎቻቸው ምናምን አንጻር ካየን ሲቲ ነጥብ ይጥላል ብሎ ማሰብ ትንሽ ያስቸግራል። ጥሩ አጋጣሚ ነበር የሆነለት። ይህንን አጋጣሚ ለመውሰድ ሮይኪን እንዳለው ከሆነ አጋጣሚውን ለመውሰድ የሆነ ፍርሃት አይባቸዋለሁ ወይ ደግሞ ሲፈሩ ነገር እመለከታለሁ ብሎ የተናገረበት አጋጣሚ አለ። አሁን ቅድም እንዳልኳችሁ ነው ከሳይኮሎጂካል አስፔክቱን ልክ እንደዚህ አይነት አጋጣሚዎችን አርሰናል ሳይምር ከቀጠለ ኦኬ ሌላውን ቡድን ምን ይረዳል? አርሰናል ከዚህ በኋላ የሚያገኛቸውን አጋጣሚዎች በቀላሉ አያሳልፍም። ስለዚህ እድሎችን በቃ በአግባቡ ወይ ደግሞ ባገኘው አጋጣሚ ሁሉ ሊጠቀም ይችላል የሚል ፊር ፋክተር ይሰጠዋል። እንደሚታወቀው ፕሪሚየር ሊጉ አርሰናል ብቻውን አለ ማለት የሚወዳደረው ሌሎችም ቡድኖች አሉ። ከሱ ውጪ 19 ቡድኖች አሉ። ከሱ ውጪ ያሉት ቡድኖች የሚኖራቸው ሳይኮሎጂካል ወይ ደግሞ የሚገኙበት ሳይኮሎጂካል ስቴትም ማተር ያደርጋል። አሁን አርሰናል የራሱን ጨዋታ እያሸነፈ መቀጠል ብቻ አይደለም፣ ሲቲም መሸነፍ መቻል አለበት አይደለ? ወይ ደግሞ አስቶን ቪላም መሸነፍ መቻል አለበት። እነዚህ ነገሮች አንድ ላይ ተያይዘው ነው የሚመጡትና ተፎካካሪ ላይ ተጋጣሚ ላይ ተወዳዳሪ ቡድኖች ላይ የሚፈጥረው እያንዳንዱ ሳይኮሎጂካል ጫና መልሶ ለአርሰናል ሊጠቅመው እንደሚችል የሚታወቅ ነገር። ስለዚህ ከዛ አንጻር ነው የሚታየው እንጂ ካለው ነጥብ ልዩነት አንጻር ካያችሁ 6 ነጥብ ነው። ኦፍ ኮርስ 6 ነጥብ ትንሽ ነው። 21ኛ ሳምንት ላይ ነው ግን ያለ ነው ማለት ትክክል ነው። ከዚህ በፊት ከነበሩት ፕሪሚየር ሊግ ፉክክሮች አንጻር ይሄኛው ዘንድሮ እየተመለከትን የምንገኘው በጣም ታይት ነው። በአንደኛውና በሁለተኛው ሶስተኛው መካከል ያለው ልዩነት በአራተኛውና በሰባተኛውና በ14ኛው መካከል ያለው ልዩነት ስትመለከቱ በጣም የሚያስደንቅ የሆነ የ3 ነጥብ ልዩነት ምናምን ያለው በመካከላቸውና አንደኛው ቡድን ከጠነከረና ከላይ ያለው ከላላ በአንድ ጨዋታ የሱን ቦታ ሊወስድ የሚችልበት ወይ ደግሞ አራተኛ ሊመጣ የሚችልበት ሰፊ ድል አለ። እንደዚሁም ደግሞ 6ኛ 7ኛ ያለው ቡድን ደግሞ ጨዋታዎችን ሉዝ ካደረገ በማይሆን መንገድ ተመልሶ 14ኛው ነው የሚመጣበት መንገድ አለ። ስለዚህ የነጥብ ልዩነታቸው አንደርስታንድ ይደረጋል ብዬ አስባለሁ። ግን እስቲል 21ኛ ሳምንት ላይ ነው ያለነው፣ ብዙ ጨዋታዎች ይቀራሉ። ስለዚህ አሁን 6 ነጥብ ለምን አልሆነም 8 ነጥብ ለምን አልሆነም ብሎ ተስፋ መቁረጥም ተስፋ ማድረግም ትክክለኛ ነገር ነው ብዬ አላስብም። ምክንያቱም እንዳልኳችሁ ነው ገና ነው የሚሆነው ነገር አይታወቅም። አሁን ገና ነው ሲባል ጀስት ተጫዋቾቹም ይሄ ነገር አይምሯቸው ውስጥ መቀመጥ መቻል አለበት ገና ነው የሚለው ነገር። ምክንያቱም እናስተውሳለን አይደል 2022-23 የውድድር ዘመን ላይ እኮ አርሰናል 8 ጨዋታ እየቀረው በ5 ነጥብ ልዩነት ነበር እየመራ የነበረው። እንግዲህ ታያችሁ አሁን 21ኛ ሳምንት ወይ ደግሞ 21 ጨዋታዎች ናቸው የተደረጉት። 17 ጨዋታዎች ይቀራሉ። 17 ጨዋታዎች እየቀሩት 6 ነጥብ በ6 ነጥብ ልዩነት መምራትና 8 ጨዋታዎች እየቀሩት ከግማሽም በላይ ማለት ነው 8 ጨዋታዎች እየቀሩ በ5 ነጥብ መምራት ማለት ተመልከቱ እንግዲህ ነጥብ ልዩነቱ። ግን ደግሞ ምንድነው መጨረሻ ላይ ያለው ፊኒሺንግ እንደሆነ መታወቅ አለበት። አሁን 6 ነጥብ ሲባል 2 ጨዋታ ማሸነፍ ማለት ነው።
አርሰናል ሁለት ተከታታይ ጨዋታ ቢሸነፍና ከታች ያሉት ቢያሸንፉ ይደርሱበታል ማለት። ስለዚህ በሁለቱም ሳይድ ገና ነው ማለት 2022-23 ላይ የምናስታውሰው ነገር አለ። እሱ ገና ነው የሚለውን ነገር ያስታውሰናል ብዬ አስባለሁ። ተጫዋቾቹም ደግሞ ልምድ እያገኙ ነው የሚሄዱት ተብሎ ነው የሚታሰበውና በዛኛው ሲዝን ልምድ ያገኛሉ የሚል ግምት ይኖራል ብዬ አስባለሁ። ምክንያቱም 5 ነጥብ ልዩነት 8 ጨዋታ እየቀረው ራሱ እንደማያስተማመን በተለይ ከታች ያለው ቡድን በቅርብ ርቀት እየተከታተለ ከሆነ ማለት በነጥብ ልዩነት ብቻ ሳይሆን በችሎታ ካየነው እንደዚህ አይነት ነገር ይፈጠራል። ለምሳሌ አምና ሊቨርፑል ዋንጫ ያሳካበትን ሲዝን ስናስታውስ የሊቨርፑል ጥንካሬ እንዳለ ነው አይካድም። ግን ሊቨርፑል ነጥብ እየጣለ ራሱ ከታች ያሉት ሲቲ የመጨረሻ የወረደበት ሲዝን ነበረ። አርሰናልም ደግሞ የሆነ ወጣ ገባ ከማለት በስተቀር እንዲህ በቃ ኮንክሪት በሆነ መልኩ እየተከተለ አልነበረም። ስለዚህ ፊት ለፊት ላለው የተሻለ ቻንስ ይሰጠዋል የመውደቅ የመነሳት። አሁን ላይ ግን በዚሁ የሚቀጥል ከሆነ ቪላና ሲቲ ናቸው የሚኖሩት፣ ከምንም በላይ ደግሞ ሲቲ። ስለዚህ ለሲቲ እንደዚህ አይነት እድል አሳልፎ መስጠት አስቸጋሪ ይሆናል በሚለው ነው። የነጥብ ልዩነቱ አሁን ላይ ትልቅ ኢሹ ሆኖ በቃ ተስፋ ማስቆረጥም ተስፋ ማድረግም ያስፈልጋል ብዬ አላስብም። ከዛ ውጭ ግን የተመለከትነው ሌላኛው ፖዚቲቭ ነገር አርሰናል በሜዳው ምን ያህል አደገኛ አስፈሪ እንደሆነና ሜዳውን ፎርትረስ እንዳደረገው የተመለከትንበት ሌላኛው ጨዋታ ነው ብዬ አስባለሁ። በአጠቃላይ በዚህ በፕሪሚየር ሊጉ 11 ጨዋታዎችን በሜዳው በኤምሬትስ አድርጓል አርሰናል። ከነዚህ 11 ጨዋታዎች 9ኙን አሸንፏል፣ ምንም አልተሸነፈም። 2 ጊዜ ብቻ ነው አቻ የወጣው። እነዛም 2 ቡድኖች ወይ ደግሞ 2 ጊዜ አቻ የወጣባቸው ቡድኖችም ደግሞ ሊቨርፑልና ማንቸስተር ሲቲ ናቸው ማለት ነው። በዚህ ዓመት ሲቲ ያው ጥሩ ነው ሲንቀሳቀስ እየተመለከት ነው የምንገኘው። ሊቨርፑል እየተንገጫንገጨ እንደሆነ ይታወቃል። ግን በሰዓቱ ግን አስፈሪ ሊቨርፑል ነበርና አሁንም ለመመለስ እየሞከሩ ያሉበትን መንገድ ነው እያየን የምንገኘው አይደል። ምንም እንኳን ማሸነፍ ቢጎላቸውም 10 ተከታታይ ጨዋታዎችን አልተሸነፈም አርነ ስሎት በዚህ ዓመት ብቻ ከተመለከትን ማለት ነውና ቀላል ተጋጣሚ አይደለም። መጥቶ በኤምሬትስ ስታዲየም ነጥብ ይዞ መመለሱ ሲቲም እንደዚህ መሆኑ ያው አርሰናል ሜዳው ላይ ምን ያህል ጠንካራ እንደሆነና ከሱ በላይ ጠንካራ ለመሆን ይሞክሩ ወይ ደግሞ ልምድ ያላቸው ለምሳሌ አንዷ ጋዜጠኛ ብላ ነበረ። ለምሳሌ በሊቨርፑል በኩል እነ ኢሳክ የሉም፣ እነ ኤኪቲኬ የሉም፣ እነ መሐመድ ሳላህ የሉም። ታዲያ ይህን ጨዋታ ባጁ ነው የተጫወተው ማለት እንችላለን የሚል ጥያቄ ሁላ አንስታ ነበርና ምንም ይሁን ምን ሊቨርፑል ነው። 2 ጨዋታዎች ላይ ደግሞ ከሁለቱ ጨዋታ በአንዱ ነጥብ ያስጣለ መሆኑ ኦፍኮርስ በዛኛው አሸንፏል። ግን ከሲቲ ጋር መሆናቸው አርሰናል ሜዳው ላይ ምን ያህል አደገኛ እንደሆነ የሚነግረን ነው ብዬ አስባለሁ። ከዛ ውጪ ቅድም እንዳልኳችሁ ገብርኤል ጄሱስ እና ቪክቶር ዮኬሬስ ላይ ጥያቄ ተነስቷል። እንዲሁም አንድ ዌልቢስት የሚባል አንድ የታወቀ ትዊተር ላይ የምትከታተሉት ከሆነ የአርሰናል ላይ የሚጽፋል ሀሳቦችን እና እንዲሁም የተናገረው ነገር ምንድነው ያው ሃርሽ የሆኑ ንግግሮችን ነው የሚናገረው። ጀስት ደጋፊ ስለሆነ የሚጠነቀቃቸው ነገሮችም የሉም። ያለው ነገር ምንድን ነው ገብርኤል ጄሱስ በቃ መሰለፍ የለበትም ማለትም ለካፕ ጊዜ ብቻ ቢሰለፍ ይሻል። ያኔ ነው በጣም አውትስታንዲንግ የሆነ ፐርፎርማንስ ያሳየ ነበረው። ስለዚህ ምናልባት ችሎታው እዛ ላይ ብቻ ሊሆን ይችላል እንጂ ለፕሪሚየር ሊግ እየሆነ አይደለም ብሎ የተናገረበትን አጋጣሚ ነበር ተመልክተን የነበረው። ምናልባት በዚህ ጨዋታ ላይ አርሰናል በ9 ቁጥሮቹ አልታደለም ማለት ይቻላል። ሁለቱም ተጫዋቾች ገብርኤል ጄሱስም ሆነ ቪክቶር ዮኬሬስ እንደ ፎልስ ናይን የሚጫወቱ ተጫዋቾች ናቸው። ኦፍኮርስ ሚናቸው ይለያያል፣ አጫወታቸው ይለያያል፣ ሁሉ ነገር እንደሚለያይ ያውቃሉ። ግን ሁለቱም ይሄ በጣም ጎል የሚያስቆጥሩ አይደለም። በተለይ ደግሞ ቪክቶር ዮኬሬስ ጎል የሚያስቆጥርም አይደለም። ያለፉትም ተከታታይ ጨዋታዎች ላይ ኦን ታርጌት እንኳን መሞከር ያልቻለበትን አጋጣሚ ነበር ተመልክተን የነበረውና አርሰናል ከምንም በላይ በዚህ ጨዋታ ደግሞ ያስፈልገው የነበረው ቦክስ ውስጥ የሚገኝ ሁነኛ 9 ቁጥር ነበር እና ሰውሳለም በአንድ አጋጣሚ ማዱዌኬ የሆነ ኳስ አግኝቶ ማይነስ በሚያደርግበት ሰዓት ላይ ወደ ፔናልቲ ቦክስ ማንም ነበረ በአቅራቢያው እንኳን የተገኘ ተጫዋች አልነበረም። ኳሱ ቀጥ ብሎ በዛኛው ኢንድ ወጣ። ይሄንን ስትመለከቱ ምናልባት ቦክስ ውስጥ የሚያነፈንፍ ዋና ስራው ጎል አስቆጣሪ ከሆነና ቦክስ ውስጥ አነፍናፊነት ከሆነ ዋና ስራው ሌሎቹን ነገሮች ትቶ ሁሌ ፎከስ የሚያደርገው ቦክስ ውስጥ መሆኑና ኳሱ ወዴት አቅጣጫ እንዴት አድርጎ ሊመጣ ይችላል የሚለውን ነገር በደንብ ማጤን ብቻ ነው። ከዛ በኋላ እዛ ቦታ ላይ ይገኛል። ራይት ፕሌስ ራይት ታይም ላይ ከተገኘ ኦፍኮርስ ጎሉ የሚቆጠርበት አጋጣሚ አለ። ከዛ ውጪ ሴት ፒስ የሚባለውም ጉዳይ ላይ ደግሞ የሴት ፒስ ጥንካሬ ላይ አርሰናል አስንፏቸው የሆነው የሚል ጥያቄዎች ደግሞ መነሳት ጀምረዋል። እንደምናስታውሰው ልክ ያለፉት ጨዋታዎች ላይ ገብርኤል ማጋሌሽ በማይኖርበት ሰዓት ላይ እና የአርሰናል ሴት ፒስ አቅም ሲዳከም የሚያስቆጥሯቸው ጎሎች ኦንጎል እየሆኑ የመጡበትን አጋጣሚ ተመልክተናል። በዚህም ጨዋታ ወደ መጨረሻ ደቂቃ አካባቢ ላይ ሴት ፒስ ሲያገኝ ከመነፋቱ በፊት ማለት ነው
ሴት ፒስ ሲያገኙ የነበራቸው ሁኔታና ልክ ገብርኤል ማጋሌሽ ኳሱን ገጭቶት ግን ደግሞ ወደ ውጭ በገጨበት ሰዓት ላይ የተሰማቸው ቁጭት ምን ያህል እዚህ ነገር ላይ ሪላይ እየሆኑ እንደሆነ የሚያሳይ ነው የሚሉ መረጃዎችን ተመልክቻለሁና እንደዚህ አይነት ጥያቄዎችን አስነስቷል። በቀጣይ ጨዋታዎች ላይ እንመለከታለን። ከምንም በላይ ግን እናንተ በዚህ ጉዳይ ላይ ሐሳብ መስጠት ይኖርባችኋል ብዬ አስባለሁ። ከዛ ውጪ ሚኬል አርቴታ ቢጫ ካርድ የተመለከተበትና ቴክኒካል ኤሪያውን ደጋግሞ እየለቀቀ ያለበት ሁኔታን ነበር ተመልክተን የነበረው። የተለያዩ ፍቴጆችንም በዚህ መልኩ አይተን ነበርና በሁለት አይነት መልኩ መረዳት እንችላለን ብዬ አስባለሁ። አንደኛው በቃ ዳርክ አርት ነው ወይ ብለን መረዳት ይኖርብናል ብዬ አስባለሁ። ሌላኛው ደግሞ በጣም ስሜታዊ የሆነና በጣም እየጓጓ ያለበት አጋጣሚ ስላለ ነው የሚል ሁኔታም ደግሞ ልናነሳ እንችላለን። እናንተ የትኛው ይመስላችኋል? በተለይ ሴት ፒስ አርሰናልን አሰንፏቸዋል ብላችሁ ታስባላችሁ? ሲቀጥል ሚኬል አርቴታ ቢጫ ካርድ የመመልከቱም ጉዳይ ቴክኒካል ኤሪያው ላይ በተደጋጋሚ እየለቀቀ በመውጣቱ ነው። ሶ ዳርክ አርት ነው ወይንስ ደግሞ በጣም ውጥረት ውስጥ ገብቶ በጣም ከማሸነፍ ካለው ፍላጎት አንጻር ነው የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ ለተከታተላችሁን እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ